እዛ ያ ባክግራውንድ ላይ ማን ልጅ ነው ግን ንቃተ ህሊና እስቲ ቴለሰባውት የሆነ ንቃተ ህሊና ከካሜራ ውጪ እንደሰው ደግሞ ምን አይሰው የመጨረሻ ምስኪን ልጅ የመጨረሻ እግዚአብሔር በቃ በጣም ምስኪን ነው። የሆነ ነገር ሲነግርህ ራሱ ማለት ነው እንዲህ በቃ ያየህ ነው የሚያወራ እውነት እንደ ሶሻል ሚዲያ ላይ እንደዚህ ግን ምን አይፈልግም መሰለ እንድትነካው አይፈልግም። አሁን አንዳንድ ጊዜ ሰው በኔጌቲቭ ይስለዋል የሆነ ነገር ወጥቶ ምናምን ሲናገር ፖክ ያረጉታል ከጀርባ ገብቷላ። ፖክ ካረከውና ከነካው ይሄ ሃንድል ማድረግ አይችልም፣ ስሜቱን አይደብቅም። ግን በጣም የዋህ ሆኖ የሚቀርብ በጣም ሆነስት በቃ እንደዚህ ነው ሌጀብል ሰው ኮን ባይዘ ኮንተንቱ ከዚህ ፊት የስፖርት ላይ ነገር ያለው ባለው ሞር ፊሎሶፊካል ምናምን የሆኑ በራሱ ባመነበት ይኸውልህ ልንገር ሌላው ቀርቶ ነው አሁን እዛ ሲሄድ አንደኛ ማጣራት የፈለኩት ነገር ይሄን ነበር። እሺ ማለት እዚህ ከጆኒ ጋርም ሲጠላለቡ እሱ እኮ ጅማ ዩኒቨርሲቲ እንደዚህ ገብቶ ምናምን መጻፍ አይችልም ምናምን ያለ ስለሚጦልበው ስለነበረ ሰው ሲተራረብ ሳትፈልገው የሚስልብህ ኢሜጅ አለ። ገብታ እኔ አሁን እዛ ቦንጋ ሲሄድ ጆኒ አንዳንድ ጊዜ ቁራሪት ሞት አይበል አሁን ነው ይዘለው ወይስ ይራመዳል ገብቷል አይደለ? እኔ ያንን ነገር ደጋገም ምናምን የሚፈጥረው ብራንድ እኔ ያንን ነገር አፕሩቭ በቃ የሆነ ፕሩቭ ማድረግ ፈልግ ነበር። ከዛ ሄድኩኝና እዛ ሄድን ጊዜ አጥያየኩና አስተማሪውን አገኘሁት። እውነቴን ነው የምልህ። ከዛ ነገረኝ አስተማሪ ለአስተማሪ ተግባባን በደንብ አወራንና በጣም ከፍተኛ ውጤት ያለው ልጅ አረባክ እግዚአብሔር አኒ ወይዘው ኤግዛም ላይ ማለት ነው ጅላሉ ላይ ሲያወራ በቃ የሰከሰ ነበር የመሰለኝ። በቃ አይደለም እንትን ነው ልጁ የምሬን። ከዛ በኋላ አይ ቲንክ ግቢ ከገባ በኋላ ፋይናንሻሊ ምናምና የተፈጠሩበት ችግሮች እንደነበሩ ምናምን ነገር አወራኝ። ኦኬ በቃ ይዛኔ ነው ማለት በቃ ማለት ሁሉ እኔም ጌችም አዘነ የምሬን ማለት በቃ እንዴ ልበለ አሁን እኮ እዛ የሚኖረው ኑሮ እኮ አሁን እኛ ካለንበት የተሻለ ላይሆን እኮ ይችላል፣ እኛም የባሰ ሊሆን ይችላል፣ ከተማው ስላለን ምናምን ላይሆን ይችላል። ግን ሰው የሆነ ነገር እንደዚህ ተፈትኖ አቅም ኖሮት ማድረግ እየቻለ የሆነ ነገር ፌል ሲያደርግበት ግን ትናደዳል። ያሳዝናል። ገብቷል አይደል? ኮንሲደሪንግ ገብቷል። እዛ ኢንቫይሮንመንት ላይ ሆኖ ላይክ ልጁን ስታየው የሚሰራቸው ቪዲዮዎች አሁን ለምሳሌ እንዴት ብለበለ አሁን እኛ ማለት የቦታውን ርቀት ብነግርህ ሌትስ ሴይ ከዚህ ቦንጋ ሄድ 560 ወይ 570 ኪሎ ሜትር ከዛ በኋላ ጠሎ የምትባል ወረዳ አለች። ወደ እነሱ ጋር ስንሄድ ወደ 60 ምናምን ኪሎ ሜትር ያ ማለት አስበው የከፋ ዋና ከተማ አለ፣ ከዛ ደግሞ ሌላ ከተማ አለ። እዛ ከተማ ላይ ደግሞ የምትገኝ የሆነች ወረዳ ናት፣ የገጠር ወረዳ ናት። ሪስፔክት ገብቷል አይደል? እና በቃ ይኸውልህ ወደዚህኛው ከተማ እኛ የያዝነው መኪና አለ። የዛኔ ወንድዬ የሚባል በጣም የሚገርም እኔ ወደፊትም እንደው ስለዚህ ሰው ያወራለሁ ባላንት ማያገራችሁ ደሞስ አንተ እንደዚህ አይነት ትትና ያለው ሰው አላውቅም። ሰይፍ ሸውል ከዚህ ስንሄድ ኤርፖርት ተገናኘን እና እኔ መሰለኝ ፊዚካሉ ምናምን እንደዚህ መጣ ሰላም አላቸውን ንቃት ምናምን እና የመሰለኝ የእውነቴን ነው ማለት የነሱ ጀማ ያገር ሰው ምን አይደለም እንደዛ ነው የመሰለኝ። በቃ የሆነ ቦዲ ስፖርት ይሰራል እነሱ ሰፖርት የሚያደርግ ከኛ ጋር አብሮ ሊሄድ ነው የመሰለኝ። የጌችን ሻንጣ ተቀብሎት ምናምን ላግዛችሁ ችግር የለም ምናምን እያለ አብረን ገባን ምናምን። ከዛ ልክ ከጅማ እያለፍን ስንመጣ መኪና ጠበቀው መንገድ ላይ መኪና ያዘ ምናምን። መንገድ ላይ ሁሉም ሰው ጋሼ ምናምን ነው መንግስት ምናምን ነው የሚለው። ብራዘር ለካ በጣም ትልቅ ባለሀብት ነው እግዚአብሔር ይኸውልህ አሁን አንተን በጥሩ ሁኔታ ሊያስተናግድ ይችላል። በጥሩ ሁኔታ ለምሳሌ እኔ ሄድኩኝ ከዚህ ከሄድኩ በኋላ እሱ ሀገር ላይ ኑ ብሎ ተቀብሎ ቤቱ አስተናግዶ ቢሸኘን ይሄ ሰውዬ ትልቅ ክብር እንደሰጠን ነው። ከዚህ አብሮን ሄዶ ይኸውልህ ከቦንጋ ካልኩ ከተማ ወደ 60 ምናምን ኪሎ ሜትር ወስዶን ራሱ ሹፌር ሆኖ ወስዶን እዛ የሚደረገው ነገር ተደርጎ ተመልሶ ያንን ኪሎ ሜትር መጥቶ እኛን ሆቴል አስቀምጦን ድጋሚ 60 ምናምን ኪሎ ሜትር ይሄዳል በመኪና። እሺ ባለሀብት ነው ሰውየው። ከተማ ውስጥ ያለ ነዳጅ ማደያ እንዳለ እሱ ነው። በጣም ባለሀብት ነው። የቡና 200 ሄክታር ነው ያለው የቡና እርሻ። ያ ማለት ወደ 10 ኪሎ ሜትር ነው ምናምን መንገድ ማለት ነው። ጫካው በሙሉ እሱ ነው። ዋው ገብቷል አይደል? እና ይሄ ሰውዬ አስበው አንተን ትሪት አድርጎ ሹፌር ሆኖ
እያወራህ ምናምን እግዚአብሔርን ነው የምልህ እና ያለንበት እና የሚገርም ማለት በቃ እኔ የዛን ከተማ ህዝብ የሆነ የምታመሰግንበት መድረክ ራሱ እንድታጣ የሚያደርግ ሰው ሪል ሰው ገብቷል አይደለም። እዛ እኮ ሌላውን የጎረቤት ከተሞች አሉ። ለምሳሌ ጅማ ላይ በጣም ትልቅ ህንጻ አለው ምናምን ይታወቃል። ከሚታወቅ ሰው ምናምንና ግን በእንደዛ ሙቀት በዛ ሁኔታ ያን ሁላ ቢያንስ በቀን ወደ 7 ሰዓት 8 ሰዓት በጉዞ ነው የምናሳልፈው። ከአንዱ ከተማ እንዳልኩ ሩቅ ነው። ከአንዱ ከተማ ወደ አንዱ ከተማ መንገዱ በጣም አሪፍ ነው። ጽድት ያለ መንገድ ነው። ጫካና ጫካ ነው። ከቦንጋም በኋላ አዎ ጽድት ያለ መንገድ ነው ያሉት፣ ግን ሩቅ ነው እና ጫካ ስለሆነ ዳገት አለው ምናምን አለ እና እንደዚህ ከርቭ ምናምን ስለሚበዛውና አሁን ለምሳሌ ከርቭ ስትሆን ከዛ ጋር የምታየው ነገር የለም፣ ጫካ ነው። ስለዚህ ጥንቃቄ ይፈልጋልና እነዛን ረጃጅም መንገዶች ከአንዱ ከተማ ያደርሰናል። ከኛ በላይ ሰዎች የሚንጠለጠሉትና የሚያቅፉት